ሰላም ሰላም ውድ ቤተሰቦችን እንዴት ናችሁ? ደህና ናችሁ ወይ? የክብራ ዩቲዩብ ተከታታዮች ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዛ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ነው እንደተለመደው ላይክ፣ ሰብስክራይብ ያደርጋችሁ ቪዲዮ እስከ መጨረሻ ተመልከቱት ማለት ነው። ዛሬ የመጣሁት ቀለል ያለ የብሪያኒ አሰራር ነው ማለት ነው። ቤታችን ውስጥ ባለ ቀለል ያለ ማለት ነው። ይሄ የሚያስፈልገኝ ግብአቶች እዚህ ቀርብ ያለው ማለት ነው። ሽንኩርትም አለኝ፣ ነጭ ሽንኩርትም አለኝ፣ ጠማጢም አለኝ። ይሄ ደግሞ ክዝበራ ይባላል። ይሄ ደግሞ ፍልፍል ባረድ ወይ የማይቃጥል ቃሪያ ማለት ነው። ትልቁ ቃሪያ። ይሄ ደግሞ ሽንኩርት ነው። ሽንኩርት ደግሞ ነጭ ነው ማለት ነው። ይሄ ደግሞ ሰደር ድጃጅ ማለት ነው። ይሄ ነጭ ሽንኩርት ነው። እና በዛ ቀለል ያለ ቤታችን ውስጥ ያፈራው ማለት ነው። እና ቀለል ያለ የብሪያኒ አሰራር ማለት ነው። እና አብረን እንስራ እስቲ አብረን እንስራ። በጣም ጣፋጭ የሆነ ቤታችን ውስጥ በሚገኝ ነው የምንሰራው ማለት ነው። ይሄ ደግሞ ድንቹና በድጃ ነው በዘይት ነው የምቆላው ማለት ነው። በዘይት እየቆላሁ ነው። እና እንደዛ አድርገን ቅልል ያለ ጣፋጭ የሆነ ብሪያኒ እንበላለን ማለት ነው። ሰርተን እንብላ ማለት ነው። ይሄ ደግሞ ሽንኩርቴ እየቁላላሁ ነኝ። በዛ ደግሞ ድንቹ እየጠበስኩ ነኝ ማለት በዘይት ነው የምጠበሰው። እንደዛ ክብ ክብ አድርጌ ነው የምቆርጠው ድንቹና እንትኑ ማለት ነው። ይሄ ደግሞ ሰደር ድጃጁ ነው እያስገባሁ ነኝ። አጥንት ያለው የዶሮ ስለሌለኝ በዛ ነው የምሰራው ማለት ነው። በሰደር ድጃጅ ነው የምሰራው። እና ሰድር የሚባለው በአረብኛ ነው ማለት ነው። እኔ እንጃ በአማርኛ ምን እንደሚባለው አላውቅም። በአረብኛ ግን ሰደር ድጃጅ ነው የሚባለው። እና አጥንት ያለው የለኝም። ስለሌለኝ ደግሞ ለምን ዝም እላለሁ በዛ እሰራለሁ ብዬ በዛ እየሰራሁ ነው ማለት ነው። በጣም ጣፋጭ ነው። በጣም ነው የምጣፍጠው። ተበልቶ አይጠገብም ማለት ነው። እና እስቲ አብረን እናቁላላ፣ አብረን እንስራ። እንዴት ነው የምሰራው? እንደዛ አድርገን እየሰራሁ ነኝ ማለት ነው። አሁን ደግሞ ኮሚደሩን ጠማጢምና የማይቃጠል ቃሪያ ነው ይሄ ማለት ነው። እነሱም እንትን ስለማይወዱ የማይቃጠል ቃሪያ ከሆነ አልበሉም። እና የማይቃጠል ቃሪያ ትልቁ ቃሪያ ነው ያደረኩት ማለት ነው። እንዳያቃጥለን እና በጣም ነው የምጣፍጠው። በጣም ጥሩ የሆነ ቀለል ያለ በቃ ጊዜ የማይወስድ ቶሎ ብለህ የሚሰራ ነው ማለት ነው። እንደዛ አድርጌ እየሰራሁ ነው። ይሄ ደግሞ የሩዝ ብሪያኒ ቅመም ነው ማለት ነው። የብሪያኒ ቅመም ነው ማለት ነው። ይሄ እንትን አለው ቃሪያ ስለማቃጠል ቃሪያ ስላለው ትንሽ ነው የማደርገው ማለት ብዙም አላበዛም። ግን በጣም ነው የምጣፍጠው ማለት ነው። ቅመሙ ከሁሉ የተቀላቀለ ነው። እንትንም አለው ፍልፍልም አለው። ምንድነው የሚባለው ሄልም አለው። ሁሉ የተቀመመ ነው ማለት ነው። ይሄ ደግሞ ሩጎ ነው ማለት ነው። ወይ ዝባዴ የሚባለው በአረብኛ ዝባድ ነው። እንደዛ እያደረኩ ነው። ማጅም አድርጌያለሁ ግን አላሳያችሁም። ካሜራውን ራሴ ስለሆንኩ ለመቅረጽ በጣም ነው የማስቸግረው ማለት ነው። ምን ይደረግ ራሴ እየቀረጽኩ ራሴ እየሰራሁ ስለሆንኩ ለዛ ነው ሁሉ የእንትኑ አይገባም ማለት ነው። እና ማጅም አታስገባም እንዴ ምናምን እንዳትሉ ማለት ነው። አስገብቻለሁ። አሁን እዩት ማለት ነው።
ትንሽ ሳልሳ ማስገብቻለሁ። ሳልሳ ማለት ነው ይሄ የማጁም ጠማጥ ማለት ነው። ትንሽ ረስቼው ነው ያላስገባሁም እዛ ማለት ነው ቪዲዮ እንጂ አስገብቻለሁ ትንሽ ማለት ነው። ቀይ እንዳይሆንብኝ ትንሽ ነው ያደረኩት። ይሄ ደግሞ ሩዝ ማለት ነው። ሩዝ ድስት ላይ ውሃ አድርጌያለሁ፣ ፈልተዋል ውሃው። አሁን ዘይት እያረኩ ነው። እንደዛ አድርጌ ዘይት እያረኩ ነው። ትንሽ ነው የማደርገው ዘይት እዛ እንትኑ ስለምጨምረው ዘይት እንዳይበዛብኝ ብዬ ነው ትንሽ ነው ያደረኩት። ከዛ ይሄ ትልቁ ቃሪያ ነው ማለት ነው። አያቃጥልም። ሄልም አለው ማለት ነው። ሄልም አርጌ ይሄ ለሩዝ ነው ማለት ነው። ሩዝ ይሄ ደግሞ ሄል ነው። ሄል ነው የሚባለው እንጃ በአማርኛ ካላውቀው በአረብኛ ሄል ይባላል። በጣም ጥሩ ሽታ ነው ያለው ማለት ነው። ይሄ አሁን ደግሞ ጨው እያረኩ ነው። እንደዛ አርጌ ሩዝ ላስገባ ነው አሁን ማለት ነው። ይሄ ለሩዝ ነው። ሩዝ ለብቻው ነው የምቀቀለው ማለት ነው። ሩዝ ለብቻው አርጌ በኋላ ነው አንድ ላይ የማደርገው ማለት ነው። ከዛ የሰራሁት ድጃጅና ይሄ የሰራሁት እሱ ላይ ላድርገው ነው ማለት ነው። አሁን ግን ለብቻው ነው የምቀቀለው ሩዙ። ይሄ ነው ሩዙ። አጥቤ አዘጋጅቼ ነው የቆየሁት ማለት ነው። ትንሽ ውሃ አርጌ ነው የቆየሁት ማለት ነው። እና እንደዛ አርገን ሰርተን እንብላ ማለት ነው። ቤታችን ባፈራው ሰርተን እንብላ። ተበልቶ አይጠገብም በእውነት። እንደዛ ሰርታችሁ ቅመሱና በጣም ነው የምጣፍጠው ማለት ነው። እኔ እንደዛ አድርጌ ነው የሰራሁት ማለት ነው። በየቤቱ ደግሞ አሰራሩ ይለያያል ማለት ነው። ሁሉ በየቤቱ ይለያያል። እኔ እንደዛ አድርጌ ነው የምሰራው ማለት ነው። ይሄ ሩዙ ነው። ሩዝ እየቀቀልኩ ነው ማለት ነው። ይሄ ደግሞ ድጃጁና ጠማጥሙ እንትኑ ነው ይሄ ያረኩት ማለት ነው። አሁን በኋላ ሩዙ ትንሽ ከበሰለ ወደዛ ነው የምጨምረው ማለት ነው። ግን እዛ ላይ ሲጨምረው አልቀረጽኩም። ስራ ስለበዛብኝ አልቀረጽኩምና ይሄ ሩዙ ደግሞ አሁን እንደዛ አድርጌ አቅርቤያለሁ ማለት ነው። እንደዛ ነው የሚመስለው። ከመጨረሻ እንደዛ ይመስላል ማለት ነው። ውድ ቤተሰቦቼ እንዴት እንደማምር እና ውድ ቤተሰቦቼ በሌላ ቪዲዮ እስከምንመጣ ደህና ቆዩልኝ። ባይ ባይ።